ዓለማችን በገዛ እጇን መጥፋት እየተቃረበች ነው። አስቡት እስኪ ውሃ፣ መብራት፣ ኢንተርኔት፣ ኔትወርክ ሁሉም ከመቅጽበት ጸጥ ረጭ ቢሉ ምን ሊፈጠር የሚችል ይመስላችኋል? ሰው ሰራሽ አስተውሎት ወይም ኤአይ ድሮ በፊልሞች ብቻ የምናያቸው አስገራሚ፣ አስደናቂና እጅግ በጣም አነጋጋሪ ነገሮች ዛሬ በቤታችን በስልካችንና በስራ ቦታችን ብቅ ብቅ እያሉ ይገኛሉ። ይህ ቴክኖሎጂ የሰው ልጅ ወደ ላቀ የስልጣኔ ማማ ያሸጋግራል ወይስ የሰው ልጅ በህይወት የመኖሩ ጥያቄ ምልክት ውስጥ ይከተዋል ብላችሁ ታስባላችሁ? ክቡራትና ክቡራን ቤተሰቦቻችን የሰው ሰራሽ አስተውሎት ጥቅምና ጉዳቱን በጥልቀት እንመረምራለን። እስከ መጨረሻው ከኛ ጋር አብራችሁ ትቆዩ ዘንድ የአክብሮት ግብዣዬ ነው። ኤአይ የሚሰጠው እምቅ አቅም እጅግ በጣም ከፍተኛ ነው። በጤናው ዘርፍ የሰው ልጅ ሊደርስባቸው የማይቻላቸው ከባድ በሽታዎችና ካንሰርን ጨምሮ ሌሎችም በጥቂት ሰከንዶች ውስጥም በመለየት የሰውን ሕይወት እያተረፈ ይገኛል። በግብርናው ዘርፍ ለአንድ ሰው ሳምንታትን የሚወስድን ሥራ በትንሽ ደቂቃዎች ውስጥ ከስህተት የጸዳ ሥራ ለመስራት አስችሎት ከአየር ንብረት ትንበያ እስከ ጠፈር ምርምር ከትምህርት አሰጣጥ እስከ እጅግ ውስብስብ የምህንድስና ስራዎች ድረስም ኤአይ የማይተካ ሚና እየተጫወተ ይገኛል። ይህ ቴክኖሎጂ በትክክል ጥቅም ላይ ከዋለ የሰውን ልጅ የደህንነትና የበሽታ ታሪክም ሊቀይር የሚችል እምቅ አቅም እንዳለው በብዙዎች ዘንድ ይነገራል። ነገር ግን እያንዳንዱ ብርሃን የራሱ ጥላ አለው። የኤአይ መስፋፋት በዓለም የሥራ ገበያዎች ላይ ከፍተኛ መናወጥን ፈጥሯል። በሚሊዮን የሚቆጠሩ ሰዎች ስራቸውን ለሮቦቶችና ለሶፍትዌሮች ማስረው እያስረከቡ ነው። ከዚህ ባለፈ ዲፕፊክ ተብሎ የሚጠራው ቴክኖሎጂ እውነትን ከሐሰት መለየት እንዳይቻልም እያደረገ ነው። የሰዎችን ድምፅና መሰልም ያለምንም ፈቃድ በማስራቱ የግል ነፃነትና ደህንነትን አደጋ ላይ ወድቀዋል። በተጨማሪም የሳይበር ጥቃቶች ከበፊቱ ይልቅ ረቂቅና አደገኛ እንዲሆኑ ትልቅ መንገድም ከፍቶለታል። የኤአይ ትልቁ ስጋት ግን የቴክኒክ ብልሽት አይደለም፣ ይልቁንም ሱፐር ኢንቴሊጀንስ ወይም ከሰው ልጅ በላይ የሚያስብ አእምሮ መፈጠሩ እጅግ በጣም አደገኛ ነው። እንደ ኤለን መስክ ያሉና ሌሎች የዘርፉ ባለሙያዎች እንደሚሉት ኤአይ ከሰው ልጅ ቁጥጥር ውጭ ሊወጣ የሚችልበት እድል አለ ብለው ያምናሉ። ራሳቸውን ችለው ውሳኔ የሚሰጡ የጦር መሳሪያዎችን በመፈብረክ በዓለም ላይ ለሰላም መናጋት ትልቅ ስጋትም ሆነው ተቀምጠዋል። ኤአይ መጥፎም ጥሩም አይደለም የሚሉ ሰዎች ደግሞ አሉ። ለምሳሌ በቤታችን ሊያሞቅልን ወይም ሊያቃጥልብን የሚችል የመሳሪያ አይነት ነው የሚሉ የዘርፉ ባለሙያዎች አሉ። እጅግ በጣም የሚያስፈራው ነገር ወደፊት የሚመጣውን ለውጥ የሰው ልጅ ማቆምን አለመቻሉ ነው። ነገር ግን ለውጡን በሕግና በስነ ምግባር መምራት የሰው ልጅ ከባድ የቤት ሥራ ነው እየተባለ ይገኛል። እንደ አውሮፓውያን አቆጣጠር በ2017 የፌስቡክ ተመራማሪዎች ሁለት የኤአይ ፕሮግራሞችን አሊስ እና ቦብ እርስ በርሳቸው ቃል እንዲለዋወጡ አዘዟቸው። ነገር ግን ተመራማሪዎች በእንግሊዝኛ ቋንቋ እንዲነጋገሩ የሚጠብቅ ትዕዛዝም አልሰጧቸውም ነበር። ይህ በወቅቱ እጅግ በጣም አነጋጋሪ ጉዳይ ነበር። ለዘመናት የሰው ልጅ በሁለት ጠንካራ ማዕዘኖች ላይ ተመስርቶ ቆይቷል፣ ሃይማኖትና ባህል። እነዚህ እሴቶቻችን፣ ማንነቶቻችን፣ እምነታችንና የአኗኗር ዘይቤያችን መሰረት ይዘው ለብዙ ክፍለ ዘመናት ቆይተዋል። ዛሬ ግን አዲስ ባዕድ ኃይልም ወደ እነዚህ የተቀደሱ ስፍራዎች ዘልቆ እየገባ ነው ይላሉ አንዳንድ ሰዎች። ሰው ሰራሽ አስተውሎት በሺዎች የሚቆጠሩ እምነቶቻችንና ወጎቻችን እየቀየራቸው ራሱ ኤአይ ሃይማኖት የመሆን አዝማሚያ ካሳየን ሰንበትበት ብለናል ይላሉ። በሃይማኖት ዓለም ኤአይ ሁለት መልክ ያለው ቢላዋ ሆኗል። በአንድ በኩል መንፈሳዊ ሕይወትን ለማቃለል እየረዳ ነው። ጥንታዊና የጠፉ የሃይማኖት መጻሕፍትን በሰከንዶች ውስጥም በመተርጎምና ምስጢራቸውን በመግለጽ ረገድ ድንቅ የሆነ ተአምር እየሰራ ነው የሚሉ ግለሰቦች አሉ።
አሁን ላይ የሃይማኖት ተከታዮች ጥያቄ ሲኖራቸው የኤአይ ቻትቦቶችን በመጠየቅ መልስ ያገኛሉ። ለምሳሌ ጃፓን ውስጥ የሮቦት ቄሶች የቀብር ስርዓት አስፈጻሚ ሆነው ሲመሩ፣ በሌላ ቦታ ደግሞ የኤአይ ረዳቶች የፈትዋ ውሳኔዎችን ለመስጠትም ጥቅም ላይ እየዋሉ ይገኛሉ። ኤአይ ነፍስ የሌለው ፍጡር መንፈሳዊ መሪ ሊሆን ቻለ? የሰው ልጅ ከፈጣሪው ያለውን ግንኙነት በዲጂታል ስልተ ቀመር መተካት ሃይማኖትን ባዶ አያደርገውም ወይ የሚሉ ጥያቄዎች በሰፊው ተከስተዋል። ኤአይ ራሱ ሁሉን አዋቂና ሁሉን ቻይ እንደሆነ አምላክነትም እየተቀየረ ነው የሚሉ አንዳንድ የስጋት ጥያቄዎች በብዙዎች ዘንድም እየተነሱ ይገኛሉ። ክቡራትና ክቡራን ቤተሰቦቻችን እናንተስ በዚህ ዙሪያ ምን ትላላችሁ? ምን ታስባላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። በያላችሁበት የዓለም ዳርቻ በየምትኖሩበት የዓለም ጥግ ሁሉ ሰላማችሁ ሞልቶ ይበዛ ትርፎ የተረፈ ይሆን ዘንድ የአክብሮት ግብዣዬም ምኞቴም ነው። ቻናሉን ላይክ፣ ሼርና ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ አድርጉት። በቀጣይ አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ የደወል ምልክቱን ተጫኑ። ሰናይ ጊዜ